አንድ አመት ሊሆነኝ ነው ከሐዋርያት መጽሐፍ ጋር ትንሽ ተጣብቄያለሁ እና ይሄ መጽሐፍ በጣም ወድጄዋለሁ፣ ነፍሴን ገዝቷታልና ዛሬም በሱ መጽሐፍ ላይ ነው እንድንነጋገር ፈልገው። የእግዚአብሔር ቃል ለዚህ ይላል። የሐዋርያት መጽሐፍን እንግዲህ ለመስበክ ለመነጋገር ከሐዋርያት ምዕራፍ 1 መጀመር ግድ ይላል። ስለዚህ እንደዚህ ብሎ ይናገራል የእግዚአብሔር ቃል። ቴዎፍሎስ ሆይ ኢየሱስ የመረጣቸው ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ታምራት ዘንድ ስለ ጀመረው ስለ መጀመሪያው ነገር ጻፉልህ። ደግሞም 40 ቀን እየታያቸው የእግዚአብሔርን መንግስትና የእግዚአብሔርን መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው። ከዚህም ነገር አብሮ ሳሉ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁን አብ የሰጠውን የተስፋውን ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ቁጥር 6 እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እሱም አለ አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጠምና፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውሮ ተቀበለው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆመው፣ ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አላቸው። ክብር ለጌታ ይሁን። ምዕራፍ 2 ላይ እንደዚህ ይላል። እስከ ቁጥር 4 አነባለሁ። ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትን ሁሉ ሞላው፣ ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በላያቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። እስከ ቁጥር 4 ድረስ ነው ያነበብኩት። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር አምላክ የተባረከ ይሁን። ይሄ የሐዋርያት መጽሐፍ በጣም የሚገርም መጽሐፍ ነው። ብቸኛ በአዲስ ኪዳን የታሪክ መጽሐፍ ነው። ይህ መጽሐፍ የጻፈው ሉቃስ ነው። ሉቃስ ወንጌልንና ይሄ መጽሐፍ እንደ አንድ መጽሐፍ ነው ተብሎ ይታሰባል። በዚህ መጽሐፍ ውስጥ በጣም የሚገርመው ሁለቱም ጋር ስትሄዱ ቴዎፍሎስ እያለ ይናገራል። ሉቃስ አድሬስ ያደረገው የተናገረው ታሪክ ጻፍ የሚለው ቴዎፍሎስ ለሚባል ሰው የጻፈለት። በዚህ ቦታ ላይ እንደምታዩት የሐዋርያት መጽሐፍ ቀደም እንዳልኳችሁ አንዳንዶች እንደዚህ ብለው ያስባሉ። የሐዋርያት መጽሐፍ መባል የለበት የመንፈስ ቅዱስ ታሪክ ነው መባል ያለበት ይላሉ። እኔም እንደው ከዚህ ጋር ነው የምስማማው። እስከ ካዋን እነዚህ ለ600 ዓመት በሮማዊ ግዛት በቀኝ ግዛት ተገዝተዋል። ቀላል ግዛት አይደለም። ጥያቄያቸው ትክክል ነው ማለት ነው። መሯቸዋል። ከባድ ጭቆና ነበረባቸው እና እስከ ሐዋርያት ከምዕራፍ 1 እስከ 12 ድረስ የጴጥሮስ ታሪክ የገነነበት፣ ከ13 በኋላ ደግሞ እስከ 28ኛው ምዕራፍ ስንመለከት የጳውሎስን ታሪክ የምናይበት ነው። ጳውሎስን በምዕራፍ 9 ላይ እንደተገናኘው፣ ከዛ በፊት ግን ቤተክርስቲያን ሲያፈርስ እንደነበር የምንመለከትበት መጽሐፍ ነው ማለት ነው። ስለዚህ ይህን መጽሐፍ ስንመለከት በዋናነት በእነዚህ ደካማ አቅመ ቢስ በተባሉ ሰዎች የሰራ መንፈስ ቅዱስ ነው። ክብር ለጌታ። መንፈስ ቅዱስ ትናንት ብቻ አይደለም ዛሬም ይሰራል። ክብር ለጌታ ይሁን። ዛሬም የመስራት ኃይል አለው። እግዚአብሔር የተመሰገነ ይሁን እና
አንዳንዶች መንፈስ ቅዱስ ይዛርጓል በቃ አይሰራም አሁን ብለው ያስባሉ። እኛ ግን ቤተክርስቲያናችን ሙሉ ወንጌል ጴንጤቆስጣዊ ቤተክርስቲያን ስለሆነች የተመሰረተችው ዶክትሪቷን የመሰረተችው በዚህ በሉቃስ ወንጌልና በዚህ መጽሐፍ ነው ማለት ነው። እና ስለዚህ ከመንፈስ ቅዱስ ውጭ ታሪክ የለም። ክብር ለጌታ ይሁን። ኢየሱስ ያድናል። ታሪክ የለንም። ወንጌል ምንናገር ከሆነ ተልኮ ምናወራ ከሆነ መንፈስ ቅዱስ ውጭ የለም። ክብር ለጌታ ይሁን። ምክንያቱም መንፈስ ቅዱስ ልምምዶችን በየጊዜው ምን ያደርጋል? ያመጣል። ማለት ሰው ሸምዶት ብቻ ታሪክ ብቻ አይደለም የሚሰራው። መንፈስ ቅዱስ አዳዲስ ነገር አለ። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ያድናል። ስለዚህ ስለ ተልኮ ስናወራ እንግዲህ ተልኮ ስለተባለ እኔም እንዲያዝ ትንሽ ነገር ልናገር ስላልነበር የተማርነውን ነገር አላውቅም። ግን በዚህ ክፍል ላይ እንግዲህ ተልኮ ስናስብ ተልኮ አለ፣ ተላኪ አለ፣ እንደገና ደግሞ መልእክቱ አለ፣ አድሬስ የሚደረግ ወይም ተደራሹ አለ፣ በዚህ ደግሞ አስፈጻሚ አለ። ዛሬ እንዳወራ የምፈልገው አስፈጻሚው ነው። ክብር ለጌታ ይሁን። አሜን ሃሌሉያ። የሰው ልጆች እየቀሰቀሰ የክርስቶስን ኢየሱስን ስራ እየገለጠ በየቦታው በየስፍራው ወንጌል እንዲቀጣጠል የሚያደርገው የመንፈስ ቅዱስን ኃይል ዛሬ ምጠራል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። እግዚአብሔር የተባረከ ይሁን። ስለ መንፈስ ቅዱስ ስንነጋገር በዚህ እስካሁን ድረስ ምን በሚል ርዕስ ነው እንድንነጋገር? ሲጠበቅ የነበረው የኃይል ምንጭ ተከፍቷል። አሜን። ሲጠበቅ የነበረው የኃይል ምንጭ ምን ብሏል? ተከፍቷል። ሃሌሉያ። ይሄንን በብዙ ይጠብቁት ነበር። እንደምታውቁት እስራኤል ራሷ ተልኮ አላት። በእስራኤል መካከል ሁለት የሚጠብቁት የተስፋ ቃል ነበራቸው። አንደኛው ኢየሱስ ራሱ ነው። ሁለተኛው ደግሞ መንፈስ ቅዱስ ነው። ሲጠባበቁ የነበሩት ማለት ነው። ስለዚህ ሲጠባበቁ ለነበሩት ለእነዚህ ለእስራኤሎች ወይም ደግሞ ለአይሁድ ይጠብቁት ነበር ይሄን መንፈስ እንዲመጣ እና በብሉይ ኪዳን በተለያየ ዘመን በተለያየ ጊዜ አንዳንድ ስራዎች መንፈስ ቅዱስ እየመጣ ይሰራ ነበር። በፍጥረት ውስጥ ዘፍጥረት 1:2 አካባቢ ስትሄዱ የእግዚአብሔር መንፈስ በውሃው ላይ ምን ብሎ ነበር ይላል? ሰፎ ነበር። ወዲያው ዝቅ ብሎ ደግሞ 1:26 ላይ ምን ብላ ሰውን እንደ ምሳሌያችን እንደ መልካችን ምን ይበል እንፍጠር ይላል። ስለዚህ በፍጥረት ውስጥ መንፈስ ቅዱስ ነበር። ክብር ለጌታ ይሁን። ለዚህ ነው የእግዚአብሔር ቃል እንደዚህ ይላል፣ በሰማያት በመንፈስ ውበት አገኙ ይልና እጅግ በራሪቱን እባብ ወጋች። ክብር ለጌታ ይሁን። ኢየሱስ ያድናል። ስለዚህ መንፈስ ቅዱስ ከዘፍጥረት ጀምሮ ከመጀመሪያው ጀምሮ ነበር፣ ግን የተገለጠ ስራ ሲሰራ አልነበረም። ለምንድን ነው ያልሰራው ብላችሁ ትሉ? ትልቅ የሆነ የኃጢአት ድንጋይ የሰውን ሕይወት ከብዶት ነበር። ያንን የኃጢአት ድንጋይ ያንከባለለን ኢየሱስ ነው። አሜን ሃሌሉያ። አብ ልጁን ሲልከው ያ ሲጠበቅ የነበረው ተስፋ ኢየሱስ አንዱ ተስፋ ኢየሱስ ስለሆነ ያ ተስፋ ሲመጣ በሰው ልጆች ላይ ከድኖ የነበረው ሰማይ ነሐስ ምድር ነሐስ እንድትሆን ሰው ከእግዚአብሔር ጋር ግንኙነት እንዳይኖረው ህብረት እንዳይኖረው ዘግቶት የነበረውን የኃጢአት ድንጋይ አንከባለለን። ሃሌሉያ። እስኪ ተንከባለው ለሃል በሉት። ሃሌሉያ። እግዚአብሔር የተባረከ ይሁን። በሰው ህይወት ውስጥ ግን ምን አለ ስትሉ የሚፍለቀለቅ የህይወት ምንጭ አለ። የህይወት ምንጭ አለ። ይሄ የህይወት ምንጭ ተከድኖ ነበር፣ ተዘግቶ ነበር። ኢየሱስ እስከሚመጣ ድረስ ሰማያት ተቆልፎ ነበር። ኢየሱስ በቀራንዮ መስቀል ላይ ኃጢአታችንን ሲወስድ ዕዳችንን ሲከፍል ሰባቱንም ማኅተም ሲፈታልን እርግማናችንን ማለት ነው። ያንን ኃጢአት ዘግቶት የነበረው ያ ምንጭ ተከፈተ። አሜን ሃሌሉያ። ተከፍቷል። በሉስቲ ተከፍቷል። ሃሌሉያ አሜን። ያ ደግሞ ሌላ ቦታ አይደለም፣ አንተ ህይወት ውስጥ ተከፍቷል። ክብር ለጌታ ለኢየሱስ ይሁን። አሜን። እና በብሉይ ኪዳን ምን ያደርግ ነበር ይሄ መንፈስ ስትሉ በዘጸአት ላይ ሄዳችሁ ስታነቡ ያው እኛ ተንቀሳቃሽ መቅደሱ ነን አይደል? ተንቀሳቃሽ ማደሪያው ነው። በድንኳኑ ላይ 34ኛው ምዕራፍ ስትሄዱ በድንኳኑ ላይ የእግዚአብሔር መንፈስ መጥቶ ምን ነበር ይላል? ያርፍ ነበር። ድንኳኑ ላይ ሲቀመጥ የእስራኤል ልጆች መንፈሱን ብቻ ማለት ያንን ክብር ይጠባበቁ ነበር ይላል። ደመናው እስከሚሄድ ድረስ ያ የክብር ደመና እስከሚንቀሳቀስ ድረስ አይንቀሳቀሱ ነበር፣ ይጠባበቁት ነበር። እነሱ ብቻ ደግሞ አይደለም፣ 40 አካባቢ ስትሄዱ ደግሞ የእግዚአብሔር ክብር ቤተ ድንኳኑ ሞልቶት ነበር ይላል። ዛሬ በኢየሱስ ስም እኛ ሕያዋን በሕያው መቅደስ ማደር የወደደ መንፈሱን በእናንተ ላይ ያደርግላችሁ።
በሰራው ለመክበር የፈለገው በእኛ ውስጥ መንፈሱን አስቀምጧል። ሃሌሉያ! እግዚአብሔር የተባረከ ይሁን። አዎ የእኛ ጥላ ነበር፣ ተንቀሳቃሽ ነበር። ግን ደግሞ ክብሩ እየመጣ ቤተ መቅደስ ያንን ድንኳን ይሞላው ነበር። እንደም ከደመናው ውስጥ ከዛ ክብር ውስጥ ሙሴን ድምፁን ያናገረው ነበር ይላል መንፈስ ቅዱስ። ይሄን ብቻ አይደለም ታውቃላችሁ፣ እስራኤል ልጆች ለማዳን ተልኮ ለመፈጸም ያ ባንዳኔ ስለነበር የሚቀመጠው በሁሉ ላይ ስላልተቀመጠ በሁሉ ላይ ስላልሆነ ለማዳን ተልኮ ለመፈጸም መንፈስ ቅዱስ በተለያየ ዘመን በተለያየ ጊዜ በተለያየ ሰዎች ላይ ያድር ነበር። ለምሳሌ እዛው ዘጸአት ዘኍልቍ ላይ ስትመለከቱ 27ኛው ምዕራፍ ላይ ስትሄዱ ሙሴ ግራ ገባው። የእስራኤል ማህበር እንዴት ያለ መሪ ሄደ? እግዚአብሔር ሆይ ማንን ነው የምትሾመው ሲል የእግዚአብሔር መንፈስ ያለበትን የዮናንን ልጅ ኢያሱን ውሰድና በማህበሩ ፊት ምን በለው ይላል፣ ሹማው ይላል። ለተልእኮ ነው ያዘጋጀው። ለተልእኮ ሙሴ እኮ በሕይወት አለ። ሙሴ በሕይወት አለ። ግን ሙሴ ጠየቀ እግዚአብሔር። እግዚአብሔር ደግሞ ለተልእኮ ኢያሱን አዘጋጀ። ዛሬም እግዚአብሔር እኛን ያዘጋጀ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ! እግዚአብሔር የተባረከ ይሁን። በነገስታት ዘመን ስታዩት በአንደኛ ሳሙኤል ላይ ስትመለከቱ እንደዚሁ ደግሞ ነገስታትን ለመቀባት እንደዚሁ የእግዚአብሔር መንፈስ ነበር። ለምሳሌ ሳኦልን ይሁት በምዕራፍ 11 ላይ አንደኛ ሳሙኤል ምዕራፍ 11 ላይ ሳኦል ተቀብቶ 10 ላይ ተቀብቶ ወደ እርሻ ሄዶ ከሄደ በኋላ ግን በቃ ስራ የመጀመሪያው ስራ እያፈለጋ ሄደ። ድንገት ግን እግዚአብሔር ተልእኮ እንዲፈጽምበት ዓላማው እንዲፈጽምበት ጠራ። ለራሱ ፍላጎት ነው የመጣው ሳኦል ግን እግዚአብሔር ደግሞ ዓላማ አለኝ አለ። የእስራኤል ምኞት አለ። በእስራኤል ምኞት ላይ ልሾም እፈልጋለሁ። ስለዚህ ምን አደረገ? 11 ላይ ስንደርስ የኢያቡስ ሰዎች አሞናዊ ናዖስ አይናችሁን ቀኝ አይናችሁን ላውጥ አለ እና የሚያድነን የለም ቀኝ አይናችን ይወጣል ብለው ጮሁ ይላል። ልክ ይሄን ጮት ሲሰማ ሳኦል የእግዚአብሔር መንፈስ በላዩ ላይ መጣ እና እጁ ላይ የነበረው በሬዎች እንደ ጠቦት ቆራረጣቸው። ክብር ለጌታ ይሁን። ሃሌሉያ! እግዚአብሔር የተባረከ ይሁን። ሰው ታውቃላችሁ፣ በእግዚአብሔር መንግስት ውስጥ በእግዚአብሔር መንፈስ ሲነካ ለወንጌል ለእግዚአብሔር መንግስት ጨካኝ ነው። ሃሌሉያ! ካንተነካ ግን የአዳማዊ ማንነት ይሞትተው። ዛሬ እግዚአብሔር መንፈስ በላያችን ላይ ይመጣል። ለመንግስቱ እንድንኖር ያደርገናል። ክብር ለጌታ ይሁን። መንፈስ ሲርቀው ሳኦል ምን ሆኗል? ጨካኝ ሆኗል። እንዳውም የአጋግን በሬዎች አመጣና በጓዳ አስቀመጣቸው። ለእግዚአብሔር ያስፈልጋሉ አለ ይላል። እግዚአብሔር አይፈልጋቸው። የማይፈልገው ሁሉ መሰብሰብ ጀመረ። መንፈስ ሲርቀው ልክ መንፈስ ግን በላዩ ላይ ግን በመጣ ጊዜ ግን በሬዎችን ቆራረጠና ሳሙኤል እና ሳኦል ተከትሎ የማይወጣ ቢኖር እንዲሁ ይሆንበታል አለ። ሰዎቹ እንዳንድ ሰው ሆነው አብረውት ወጡ ይላል። እናንተ ስትነሱ እንዳንድ ሰው ሆኖ እግዚአብሔር አብሯችሁ ወጣ። ሰዎችን ሁሉ ይሰጣቸዋል። አቅርቦትን ሁሉ እግዚአብሔር ያገርጋል። ክብር ለጌታ ለኢየሱስ ይሁን። ይህንን ምለው ለመግቢያ በመሳፍንትም ዘመን ስትመለከቱ እነ ሳምሶንን እነ ጌዴዎንን ይሄ እግዚአብሔር መንፈስ ሲቀባ ሲያወጣ ሲልክ ነበር። ይሄ መንፈስ የተልእኮ መንፈስ ነው። አሜን። ክብር ለጌታ ይሁን። ዛሬ መንፈሱ እየመጣብን ነው። ክብር ለጌታ ይሁን። መንገዳችንን የሚያስቀይስ የራሳችን ምኞት የሚያስቀይስ የእግዚአብሔር ሕልውና በላያችን ላይ ይመጣል። ክብር ለጌታ ለኢየሱስ ይሁን። ስለ ኢየሱስ ሲናገር ደግሞ ቅድም ያነበብኩት ክፍል በኢሳይያስ ምዕራፍ 11 ምዕራፍ 61 ስለ ኢየሱስ ይናገራል። በምዕራፍ 11 ላይ ከእሴይ ግንድ ማለት ከእሴይ ግንድ ቁጥቋጦ ይወጣል ይልና ከስሩም ምን ይወጣል? ብትር ይወጣል ይላል አይደል? ከዛስ ምን ይላል? ወደ 7 ነገሮች ይናገራል አይደል? የጥበብ መንፈስ፣ የእውቀት መንፈስ፣ የማስተዋል መንፈስ፣ የኃይል መንፈስ፣ እግዚአብሔርን የመፍራት መንፈስ ምን ይልበታል? ያርፍበታል። ዛሬ ይሄንን መንፈስ እግዚአብሔር ይሰጠናል። አሜን። ሃሌሉያ! አሜን። ይሰጠናል ወዳጆቼ። ክብር ለጌታ ይሁን። ኢየሱስ ደግሞ ነብዩ ኢሳይያስ ደግሞ በ61ኛው ምዕራፍ ላይ ምን አለ? የእግዚአብሔር መንፈስ በኔ ላይ ነው አለ። ማነው እሱ? ለማን የተነገረው? ስለ ኢየሱስ። እንግዲህ ኢየሱስ መጣ። ቀደም ፓስተር ቃላም ሲናገር እንዲህ ማለት ሊናገረው ነው እያልኩ ነበር። ኢየሱስ ሲመጣ በዮሐንስ ወንጌል ምዕራፍ 7 ቁጥር 37 ጀምሮ ስትመለከቱ ምን አለ ይላል? ታላቅ ባህል ነበራቸው። የዳስ ባህል ይባላል። በዳስ ባህሉ ላይ እስራኤል የሚያከብሩ ታላቅ ባህል። በዚህ በዓል ላይ ቆመና ኢየሱስ አልፎ እንደሚሰጥ ሕይወት እንደሚፈቅ የሕይወት ምንጭ በሁሉ ላይ እንደሚፍለቀለቅ ሲናገር እንዲህ አለ፣ የተጠማ ማንም ቢኖር ወደ እኔ። ክብር ለጌታ ይሁን።
ወደ ኢየሱስ የመጣ አይደርቅም። ወደ ኢየሱስ የተጠጋ አይደርቅም። ነገር ወንድም አይደርቅም። ሕይወትህ ወንድም አይደርቅም። ምንጭህ እየበዛ ይሄዳል። ክብር ለጌታ ለኢየሱስ ይሁን። ወደ እኔ ምን ይበል ይምጣ። በእኔ የሚያምን መጽሐፍ እንደሚለው ከእርሱ የሕይወት ምንጭ ይወጣል። ምን የሚሆን ወንዝ የሚሆን የሚበዛ ወንዝ። ክብር ለጌታ ይሁን። የሚበዛ ወንዝ ይመጣል። የሚበዛ ሕይወት ይሆንልሃል። ድርቀት በኢየሱስ ይወገዳል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። በሌላ ቦታ በማቴዎስ በዮሐንስ ወንጌል ምዕራፍ 16 ላይ ከቁጥር 5 ጀምሮ ስታዩት እንደዚህ ይላል። ኢየሱስ መጥቶ ማለት መንፈስ ቅዱስ አብ እንዲህ አለ፣ እኔ ወደ ላከኝ እሄዳለሁ። ማን ያለው? ኢየሱስ። እኔ ወደ ላከኝ እሄዳለሁ። ተልኮ ነው የመጣው ማለት ነው። ከዛስ እኔ ስሄድ አጽናኙን ምን ይላል? እልክላችኋለሁ። ክብር ለጌታ ይሁን። እሱ ሲመጣ የሚሰራው ስራ አለ። ክብር ለጌታ ይሁን። እሱ ሲመጣ ዓለምን ስለ ኃጢአት ምን ያደርጋል? ይወቅሳል። ደግሞ ስለ ጽድቅ እኔ ወደ ሰማይ ስለመሄድ ይናገራል። ስለ ፍርድ ደግሞ የዚህ ዓለም ገዥ ስለተፈረደበት ይናገራል። ዛሬ ይሄ መንፈስ በእናንተ ኃይል ላይ ይገለጣል። ይሄ መንፈስ ሲመጣ ኢየሱስ ያድናል። በሰይጣን ላይ ጉልበት ይኖርሃል። በሰይጣን ላይ አቅም ይኖርሃል። በሰይጣን ላይ አቅም ይኖርሻል። በደዌ ላይ አቅም ይኖርሃል። ኢየሱስ ያድናል። ቶሎ ቶሎ ብዬ ወደ መልእክቴ ልግባ። እሺ ሁሉ ካልሽ ወደ ሐዋርያ ሥራ ምንድን ያወሰድሽን ስትሉ ሐዋርያ መጽሐፍ ላይ ስትመለከቱ እንግዲህ ምንድን ነው ርዕሴ? የተጠበቀው የኃይል ምንጭ ተከፍቷል። አሜን። የኃይል ምንጭ እስኪ በሉት ንጋት ጋር የኃይል ምንጭ ተከፍቶልሃል። ተጠቀምበት በሉት። ኢየሱስ ያድናል። የኃይል ምንጭ ብሎልሃል፣ ተከፍቷል። ክብር ለጌታ ይሁን። ለሞቱ የኃይል ምንጭ እንዴት ይጠብቁት ነበር ስትሉ የእስራኤል ልጆች በጣም የሚገርመው እየናፈቁ ነበር የሚጠብቁት። ትዝ ይላችኋል በዘኍልቍ 21 ምዕራፍ ላይ ቁጥር 17 ቁጥር 18 ላይ ስትሄዱ አንተ ምንጭ ሆይ ፍለቅ፣ አለቆች የማሱ አንተ ምንጭ ሆይ ፍለቅ እያሉ ዘመሩለት ነው። ክብር ለጌታ ይሁን። እነሱ ዘመሩ፣ ተሰናብተው ሄዱ፣ እኛ ግን አገኘ። አሜን 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 አሜን። ኢየሱስ ያድናል። አሜን። ክብር ለጌታ ይሁን። ኢሳይያስ 58 ምዕራፍ ላይ ምን ብሎ ተናገረ? ቁጥር 11 ላይ ስትመለከቱ ያ አለ አንተም ማለት በእኛው ስለሚሆነው ሲናገር ኃጢአት ሲወገድ ኃጢአት ሲርቅ አለ እንደሚጠጣ ገነት አንተም ትሆናለህ እና ምንጭህ ለዘላለም አይቋረጥ። ክብር ለጌታ ይሁን። የማይቋረጥ ምንጭ ተከፍቶልናል። የማይዘጋ ምንጭ ተከፍቶልናል። ኢየሱስን የሚያበራ ምንጭ ተለቆልናል። ኢየሱስን እንድናውቅ ያደረገን ይሄ ምንጭ ነው። ክብር ለጌታ ይሁን። ብዙ ምሁራን አሉ ከእኔ የመጡ እንደኔ አይነቱ አፎት ተብታባ፣ እንደኔ አይነቱ ያልተማረች ምንም እውቀት የሌላት በሰው ዘንድ ልትከብር ማትችል እንዴት ብላ ኢየሱስ ይጎራላታል። ወዳጅ ያበራልኝ። አሜን አሜን። ኢየሱስ የሰራልን ስራ በየቀኑ የሚያበራልን የእውነት መንፈስ በእኛ ላይ አለ። አሜን። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ለተልኳችን መንፈስ ቅዱስ ያስፈልገናል። ክብር ለጌታ ይሁን። ቅድም እንዳልኳችሁ ነው የኢትዮጵያ ሙሉ ወንጌል አገልጋዮቹ አይደለም ቤተክርስቲያን የበዙት አስተማሪዎች፣ የተለያየ መንግስት ሰራተኞች በየቦታው ሲሄዱ ይሄ መንፈስ አብሯቸው ይሄዳል። አሜን። ከዛ ይቀጣጠላል። ከዛ በቆሙበት 3-4 ይሆናሉ። ከዛ ቤተክርስቲያን ይተክላል። ዛሬ በኢየሱስ አንተ በምትራመድበት የገሃነም ደጆች የማይቋቋሟት የእግዚአብሔር ቤተክርስቲያን ትተከል። አሜን ሃሌሉያ። የገሃነም ደጆች ሊዘጓት የማይችሉ ክብር ለጌታ ይሁን። አዎ አለቱ ኢየሱስ ነው። ምንጭ ፈልቆልናል። ክብር ለጌታ ይሁን። አለታችን ኢየሱስ ነው። ሃሌሉያ። አለታችን ኢየሱስ ነው። ግን ምንጭ ፈልቆልናል። ሃሌሉያ። ለመሆኑ ይሄ ምንጭ ምንድን ነው? ትንሽ ነገር ልናገር ማለት ሰዓትን ስለሌለ ቶሎ ቶሎ ልናገር። ጌታ ኢየሱስ ይባረክ። ይሄ የተከፈተው የኃይል ምንጭ በአማኞች ውስጥ ሲመጣ ምንድን ነው የሚያደርገው ስትሉ የመጀመሪያ የሚያደርገው ባለስልጣን ነው።
አሜን አሜን። ዛሬ ኢየሱስ ሹመታችሁ ይመለሳል። ዛሬ እግዚአብሔር አብ የሰጣችሁ ሹመት ይመለሳል። ክብር ለጌታ ይሁን። በሰማያዊ ስፍራ በአብ ቀኝ ያስቀመጣችሁ ያ ስልጣን በእናንተ ላይ ዛሬ መንቀሳቀስ ኢየሱስ ያደናል። ምን አይነት ስልጣን ነው ስትሉ አንደኛው በኃጢአት ላይ ጨካኝነት ነው። አሜን መንፈስ ቅዱስ ክብር ለጌታ። በምን ላይ? በኃጢአት ላይ። ዮሐንስ ኢየሱስ ምንድን ያለው? መንፈስ ቅዱስ ሲመጣ ስለ ኃጢአት ዓለምን ይወቅሳል። እነሱ ብቻ አይደለም እኮ እኛም እንድንጠበቅ ይነግረናል። ክብር ለጌታ ይሁን። ያ ብቻ አይደለም፣ አሸንፈን ኃጢአትን እምቢ እንድንል ያደርገናል። ዛሬ ኃጢአትን እምቢ የምትልበት ስልጣን ይመለሳል። ሃሌሉያ። ኃጢአትን እምቢ ያላሉ የእግዚአብሔር ወኪል ሊሆኑ አይችሉም። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሲወርድባቸው ምን የተቀበሉ ይመስላችኋል? ኃይል ተቀበሉ። ምን አይነት ኃይል? ፈሪዎች ናቸው። ማይጠቅሙ በቃ በማህበረሰብ ሊታሰቡ አንዳንዶች አሳጥቷል ቁጥር በቃ ምንም ኃይል ሊገቡ ማይችሉ ግን ያ መንፈስ ሲመጣባቸው ምንድን ያገኙት? እናንተ የዚህ ዓለም አይደላችሁም፣ እናንተ የእግዚአብሔር መንግስት ወኪል አምባሳደር ናችሁ የሚል ልብ ተገጠመላችሁ። አሜን። ዛሬ ልብ ይገጠምላል። አሜን። የእግዚአብሔር ኃይል ይገጠምላል። ክብር ለጌታ ይሁን። በአንድ ልብ ሆነው ሲል ምን ማለት ነው? ሰው እንዴት አንድ ልብ ሊኖረው ይችላል? አንድ ልብ ያደረጋቸው አንዱን መንግስት እናጎነዋለን። ክብር ለጌታ ይሁን። ለኃጢአት እምቢ፣ ለሰይጣን እምቢ፣ ለክፉ ሰዎች እምቢ፣ ለእግዚአብሔር እገኛለሁ። ዛሬ ለኢየሱስም ለቅዱሱ አምላክ መገኘት ይሁን። አሜን። ለእግዚአብሔር መሳሪያ አድርጋችሁ። ክብር ለጌታ ይሁን። ሁለተኛው ይሄ ስልጣን እዛው ስልጣን ምንድን ነው? ስልጣኑ እያብራራው ትዝ ይላችኋል። ስለ ኃጢአት ስናገር ያቺ ሳምራዊ ሴት ዮሐንስ ወንጌል ምዕራፍ 4 ቁጥር 14 ላይ ሄዳችሁ ታሪኩ በጣም የሚገርም ሴትየቱ ተሸማቃ በማህበረሰብ መካከል አትሄድ። ኃጢአት ያወቅ፣ ኃጢአት ያሸማቀ፣ ኃጢአት ድፍረት ይመስላል፣ ኃጢአት ሞገስ ይመስላል። ስለዚህ ሴትዮዋ ኃጢአተኛ ስለነበረች ቀተለ ነበር ማለት ነው። ግን ኢየሱስ በውሃው መካከል ተገናኘላት፣ አገኛትና እንደዚህ አላት፣ ውሃ ጠጪኝ አላት። እንዴት አንተ አይሁዳዊ ሆነ እኔ ደግሞ ሳምራዊ ነኝ፣ እናንተ እንደምታውቁት የተቀላቀለ ማህበረሰብ ነው፣ ከኔ እንዴት ጠይቃለህ አለች። ውሃ ጠጪኝ የሚለሽን ብታውቂ ኖሮ አንቺ ተለምኝ ነበር ይሻላት። ግን እንደዚህ አላት፣ ከእስራኤል መካከል መሲሁ ሲመጣ ይሄ እንደሚሆን አውቃለሁ አለች። ከዛ ኢየሱስ እንደዚህ አለ፣ ከዚህ ውሃ የሚጠጡ ደግሞ ምን ይላሉ? እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይደለም አይጠጣም። ሃሌሉያ። ለምን? ከዛ ልክ የነስላት ስለከዛ አነሳች። አንተ ከዚህ ውሃ እንግዲያውስ ደጋግሜ እንዳልመጣ በቀትር እንዳንከራተት እባክህ ስጠኝ አለች። ከዛ እንደዚህ አላት ኢየሱስ፣ ባሎችሽን ጥሪና ያምጣላት። ያልኳት የምትፈልገው 5 ባሎች ነው። ኢየሱስ እንደዚህ አላት ሲል አንተ ነብይ ነህ አለች። ሞክረሽ አልደረስሽም ማለት እና ከዛ እንደዚህ አላት፣ አዎ ባሎች አሉ፣ 5 ባሎች አሉ። አሁን አንደኛው ከአንቺ ጋር ነው፣ ግን እሱ ባልሽ አይደለም። ከዛ ኢየሱስ እንደዚህ አላት፣ ከዚህ አናገራትና እንደዚህ አለችው፣ የእስራኤል መሲህ ክርስቶስ የሚባለው ሲመጣ እርሱ ይሄንን እንዲነግረን እናውቃለን አለችው። ስለ አምልኮ ታውቃለች፣ ስለ ስርዓት ታውቃለች፣ ስለ ወግ ታውቃለች። ታውቃላችሁ የእስራኤል የያዕቆብ ዘሮች እና አምልኮ ሁለቱንም ማህበረሰብ እንደሚያቀላቅል ነግረውናል። ግን አሁን አይደለም መሲሁ ሲመጣ ነው እሱ አሁን ማለት። ከዛ ስራውን አስቀምጠችና ሄደች። ዛሬ ተሸከማችሁ አስቀምጣችሁ ለተልእኮ እግዚአብሔር ያውቃችሁ። ክብር ለጌታ ይሁን። እላዋ ላይ ተሸክማ የነበረውን ስራ ስትመላለስ የነበረበትን ስራ አስቀምጠችና ሄደች። ቀና ብላ በከተማ መካከል ደፍራ ገባች። ይህን ድፍረት ይህን ስልጣን የሰጣት ባል ይመስላችኋል? የእግዚአብሔር መንፈስ። አሜን። ሃሌሉያ። ይህን ድፍረት ሲሰጣት በከተማ መካከል ገባችና እንደዚህ አለች፣ እንጃ ጉዴን የነገረኝን ይሄንን ሰው መሲህ ሆን ክርስቶስ ሆን እስኪውት። ኢየሱስ ጌታ ነው። ሃሌሉያ። ከተማ ገልብጣ መጣች። ዛሬ በኢየሱስ ስም ያልተጠበቁ ሰዎችን በዚህ ያስነሳ። ክብር ለጌታ ይሁን። ለከተማ ብርሃን የሚሆኑ ለከተማ ብርሃን የሚሆኑ ኃጢአት ያሸማቀቃል። ዛሬ በኢየሱስ ቀና ማለት ነው። አሜን።
ፊልጶስ ምዕራፍ 8 ላይ ቤተ ክርስቲያን ጳውሎስ ካፈረሳት ከበታተናት በኋላ እነሱ ሳይወዱ በግድ እነሱ የሚጠይቁት ነገር ነበር እንዳደረጉት የእግዚአብሔር ማለት መንግስት መቼ ለስራ የሚሰጠው ይሉታል። እሱ ግን ያልማንተ ማታበት መንግስት አለባቸው ነበር። ያ መንግስት በፊልጶስ ዳቆን በነበረ ፊልጶስ ኢየሱስ ያደና ክብር ለጌታ ይሁን። ታሪኩ ምንድን ነው? ፊልጶስ ማለት ዳቆን ራስ ስትረስቴን ታገኙታላችሁ። ግን ይሄ ፊልጶስ ምን አገኘው? የእግዚአብሔር መንፈስ አገኘው። ከዛ ተነጥቆ ወደ ሰማርያ ገባ። ወደ ሰማርያ ሲገባ ክርስቶስን ሰበከላችሁ ይላል። መናፍስቱም ደግሞ ከከተማው የተነቀሉ ይላል። ሲሞን የሚባለው ጠንቋይ ተገለበጠ ይላል። ዛሬ የምትገለበጡበትን ኃይል ይሰጣል። ዘራችሁ ላይ ያለውን ትገለብጠዋል። ዘመን ላይ ያለውን ትገለብጠዋል። በትውልዱ ፊት ያለውን ተግዳሮት ታነሰዋል። ኢየሱስ ያድናል። ምን አደረገው ይላል? ፊልጶስ ሲገባ ከተማይቱ በደስታ ተሞላች። ዛሬ ለደስታ ይልካል። ስልጣንህን ይመልሳል። ለደስታ ግን ይልካል። የሰፈሩትን ያባረራል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። እነዚህ ሰዎች በሶስት ነገር ስልጣን ሆኑ። ማለት ጴጥሮስን ስታዩት ዮሐንስ የሐዋርያት ሥራ ምዕራፍ 14 ላይ ጴጥሮስ በገረድ ፊት በአንድ ሰው ፊት የፈራ ሰዎቹን የፈራ ግን ምን አለ ይላል? እናንተ የሰቀላችሁት እግዚአብሔር ከሙታን ያስነሳዋል። ክብር ለጌታ ይሁን። ይህን ድፍረት ይህን ስልጣን ማለት ነው መንፈስ ቅዱስ። ዛሬ በኢየሱስ መንፈስ ቅዱስ ኃይሉን ይመልስላችሁ። ኃይል ይመለስላችሁ ዛሬ በኢየሱስ። ክብር ለጌታ ይሁን። ሁለተኛው ይሄ የኃይል ምንጭ ሲከፈት በአማኝ ውስጥ ምንድን ነው የሚሰራው ስትሉ፣ ሁለተኛው ከመከራ ያዝናናል። ከምን? ከመከራ። ወንጌልና መከራ የማይነጣጠሉ ነገሮች ናቸው። ተልእኮና ችግር የማይነጣጠሉ ነገሮች ናቸው። ግን ችግሩን የሚያልፍ ኃይል ግን እስኪ አሜን፣ እስኪ አሜን። ምን ማለት ነው ስትሉ ሐዋርያት ሥራ ምዕራፍ 4 ላይ ምዕራፍ 3 ላይ ያንን 40 ዓመት የተቀመጠውን ምን ታስሮ የነበረውን ሽባ ፈወሱት። ወርቅም ብርም የለንም ያለን እንጂ ምን እንልሃለን? እንሰጥሃለን። በጌታ በኢየሱስም ተነስና ተመላለስ። ልክ ሲነሳ በዚህ ምክንያት ምን አለባቸው ይላል? ጥያቄ ተነሳ፣ ታላቅ እውቀት ሆነ። ከዛ ምን አሉ? ታሰሩ ይላል። በእስር ቤቱ ግቢ ውስጥ ግን የማይታሰረው ቅዱስ መንፈስ አሏቸው። አሜን። ክብር ለጌታ ይሁን። መከራ አይደለም፣ ከመከራው በላይ ግን እንድትኖር ያደርግሃል። ክብር ለጌታ ይሁን። ከዛ እንደዚህ ይላል ቁጥር 31 አካባቢ ላይ ምዕራፍ 4 ስትሄዱ ተሰብስበው ጸለዩ። እግዚአብሔር ሆይ ጌታ ሆይ ወደ ዛቻቸው ተመልከት። በቅዱስ ብላቴና ለማዳን ቅዱስ ብላቴና ስትልከው በባሪያዎች ላይ ደግሞ ቅዱሱን ቃልህን እንደሚገባ እንድንናገር እባክህ ስጠን። ወደ ዛቻቸው ተመልከት ብለው ጸለዩ። በተቀመጡበት ስፍራ መንፈስ ቅዱስ ተሞላው ይላል። መንፈስ ቅዱስ ቤቱን ሞላው ይላል። ዛሬ በኢየሱስ ካለህበት መከራ የሚያወጣ እግዚአብሔር መንፈስ ያለ ካላችሁበት መጽናኛ አይደለ? መጽናኛ የሚያጽናናው ምን እላችኋለሁ? እልክላችኋለሁ። አንዱ በዚህ ዓለም የእግዚአብሔር መንግስት ውስጥ አይደለም ያለ። እኛ ሀገራችን ሰማይ ነው የምንኖረው፣ ግን እንዳምባሳደር። ክብር ለጌታ ይሁን። የዚህ ዓለም ገዢ ደግሞ በየጊዜው በየዘመኑ ችግር ያመጣል። ችግር የለም የሚል ወንጌል አልሰማም። ከችግሩ በላይ የሚያኖር ቅዱስ መንፈስ። ክብር ለጌታ ይሁን። ያ የቅዱሱ ቅባት በላያችሁ ላይ ዛሬ ይመጣ። ቅዱሱ ስልጣን ዛሬ በኢየሱስ በእናንተ ላይ ይሆን። ምን አለና ከመከራ በላይ እንዲኖሩ አደረጋችሁ። ክብር ለጌታ አሜን። ወዳጆቼ ከመከራ በላይ ያኖራል። አሜን። መከራው እያለ ተጽናንተሽ ኖረኝ። አሜን። ችግሩ እያለ ሃሌሉያ፣ ፈተናው እያለ ከዚያ በላይ የሚያኖር የእግዚአብሔር መንፈስ በላያችሁ ላይ ኢየሱስ ክርስቶስ ጌታ። ይሄንን ለማየት ሮሜ ሐዋርያት ሥራ ምዕራፍ 4 ቁጥር 31 ሮሜ 12 ማየት ትችላላችሁ። ሶስተኛ ቶሎ ነው እየተናገርኩ ያለሁት። ይሄ የኃይል ምንጭ ሲከፈት በአማኙ ሕይወት ውስጥ ምንድን ነው የሚሰራው ስትሉ፣ ክብር ለጌታ ይሁን። አገልግሎታችንን እንደሚገባ እንድንፈጽም ክብር ለጌታ ይሁን። አሜን። ሰይጣን አገልግሎታችንን እንድንፈጽም አይፈልግም። ምን ብሎ ይናገራል እግዚአብሔር ቃል? ሐዋርያት ሥራ ምዕራፍ ሮሜ ምዕራፍ 12
11 ላይ ለስራ ከመትጋት አትለግሙ እና በመንፈስ የምትቀጣጠሉ ሁኑ፣ ለጌታ ተገዙ። ኢየሱስ ጌታ። እነዚህ ሐዋርያት የተሰጣቸውን ተልእኮ ማቆም የሚችሉበት ጊዜ ነበር። ተካታችሁ የማይችሉበት ጊዜ ነበር። ቀላል መከራ፣ ቀላል ችግር አልገጠማቸው። ነገር ግን አገልግሎታቸውን ጀምረው እንዲጨርሱ ያደረጋቸው ቅዱስ መንፈስ። አሜን። ክብር ለጌታ ይሁን። ለምን? መንፈሱ ያቀጣጥላቸው ነው። ዛሬ የሚያቀጣጥለው መንፈስ በእናንተ ላይ ነው። የጣላችሁትን እንደገና እንድታነሱ ይላል። ክብር ለጌታ ይሁን። ስለ አገልግሎት እንድታስቡ፣ ስለ ወንጌሉ ስራ ግድ እንዲላችሁ የሚያደርግ በምን ተቀጣጠሉ? በመንፈስ ተቀጣጠሉ። ክብር ለጌታ ይሁን። ዳተኛ እንዳትሆኑ፣ የእግዚአብሔር መንግስት ጉዳይ ችላ እንዳትሉ የሚያደርጋችሁ ምን አለ ይላል? የእግዚአብሔር መንፈስ ዛሬ በኢየሱስ መቀጣጠል ይሁን። አሜን አሜን፣ ሃሌሉያ። የጣላችሁትን እንደገና ማንሳት ይሁንላችሁ። እነዚህ ሰዎች ጀምረው እንዲጨርሱ ያደረጋቸው ምንም ኃይል አላስገደዳቸው። የትኛው ማንም ምንም ያላቸው የለም። የእግዚአብሔር መንፈስ ግን ክርስቶስን ይገልጥላቸው። ጧትና ማታ ነጣና ያነቃቃቸዋል። ክርስቶስን ይገልጥላቸው። በማለዳ ሲነሱ ምኩራብ ላይ ይገኛሉ። በማለዳ ሲነሱ ባለሞት ፊት ይገኛሉ። ዛሬ በኢየሱስ በመስሪያ ቤት፣ በቤት፣ በአደባባይ የሚያነቃቃ የእግዚአብሔር መንፈስ በእናንተ ላይ የመቀጣጠል ጊዜ ይሁንላችሁ። ክብር ለጌታ ይሁን። ቅድም ስለ ጢሞቴዎስ ያወራ ነበር ጳውሎስ ምን አለ? እጅን በመጫን በአንተ ውስጥ ያለውን ምን ጸጋ ምን አቀጣጥል፣ አታብርደው። ክብር ለጌታ ይሁን። የሚያበርድ ነገር የለም ማለት አለ ግን እንዳትወድሳት እሳት ውስጣችሁ አለ። ክብር ለጌታ ይሁን። ይሄ እሳት ይቀጣጠላል። እንድንቀጥል እንድንቀጣጠል ያደርገናል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ያልቆምነው እርሱ ስላለ ሃሌሉያ። ሐዋርያት ሥራ ምዕራፍ 18 ቁጥር 25 ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 4 ቁጥር 4-20 ማየት ትችላላችሁ። ጌታ ኢየሱስ ይባረክ። ኢየሱስ ያድናል። ሐዋርያት ምንድን ነው? ኢሳይያስ 58 ቁጥር 12 ማየት ትችላላችሁ። ሌላው አራተኛ ይሄ የኃይል ምንጭ ሲከፈት በአማኙ ሕይወት ውስጥ ምንድን ነው የሚያደርገው ስትሉ የሚያረካ ምንጭ። ክብር ለጌታ። መርካት የምትችልበትን ኃይል ሰጥ። ኢየሱስ ያድናል። ሰው ሁሉ ታውቃላችሁ አሁን ይባዝናል፣ አይረካም፣ ብዙ ነገር ያባክናል፣ ተጠላልፎ በዓለም ሲስተም ውስጥ ይገባል። የምንረካበት ምንጭ ተከፍቶ ክብር ለጌታ ይሁን። ከዚህ የሚቀጣ ምን አይደለም ያለ ዳግም ምን አይደለም የእርካታ ምንጭ ነው። ኢየሱስ ያድናል። በክርስቶስ እንድንረካ ሌላ አማራጭ እንዳንፈልግ አቃላችሁ። በዚህ ዘመን አንዳንድ ሰዎች ለሆነ ችግር የሆነ ቦታ ይገኛሉ ይባላል ያለው ጊዜ ያለ ግን ይባላል። ተመሳስሎም ደግሞ ቤተክርስቲያን ውስጥ ይገባል ይባላል። ወዳጆቼ የሚበልጠው ምንጭ ተከፍቶልሃል። የምትረካበት ምንጭ ተሰጥቶሃል። የሕይወት ምንጭ ተሰጥቶሻል። ከሱ ውጭ እርካታ የለም። በሱ ነው የምንረካው። ክብር ለጌታ ይሁን። ምንም በዚህ ዓለም ውስጥ ምንም ብናተርፍ ምንም ብናመጣ የሆነ ነገር ላይ ብንሆን ምቹ አልጋ ላይ ብንሆን የተለያየ በጣም በኪሎስ ብንቃይር እነሱ አያረኩ አንድ ምስክርነት ልገራቸው። ሌላ ባለቤቴ የዛሬ 16 ዓመት ምናምን እንደዚህ ተነጋገርን። እንደዚህ ነገር ከ10 ወደ 50 ቢያደርሳት ብለን አሰብን እና ከ10 ወደ 50 ብናደርሳት ብለን አሰብን። እግዚአብሔር ደግሞ ታማኝ ነው። 50 አደረሰው። ከዛ የሚቀጥለው ዓመት ደግሞ ተነጋገር። የሚቀጥለው ደግሞ 100 ቢያደርጋት አለ 100 ሆነች። ከዛስ አይቆምም ማለት ነው። ሰው ልጅ አየህ አይቆምና አንድ ቀን ስንነጋገር አረ ይበቃል፣ እግዚአብሔር በዚህ ደግሞ እናመስግነው አለ። ወዳጆቼ ምንጩ ተከፍቶልናል። የሚያረካ ምንጭ ተከፍቶልናል። የሰው ምኞት አይረካም። የሰው ጉድጓድ አይሞላም። ሙሉ የሚያደርገው ግን እግዚአብሔር ህልውና ከእናንተ ጋር። ቤታችሁን ድምቀት የሚሰጠው የእግዚአብሔር ህልውና በቤታችሁ ነው። ኢየሱስ ያድናል። ድምቀታችን እሱ ነው። አንዳንድ ሰዎች ታውቃላችሁ ሰልባጭ ጥባል ለብሰው
ከዛ ሲወጡ ሰዎች ይነጋገራሉ። ከየት ነው ያመጣሽው? ከየት ነው ያመጣሽው? ማን መሰለበት? ኢየሱስ ያድናል። ማነው ውበት የሚሰጠው? ኢየሱስ ነው። መንፈሱ ነው። ሞገሱ ሃሌሉያ። ለእስት የሞገስን ዝናብ ሰጠኸው። ያ የሞገስ ዝናብ በእናንተ ላይ አሜን። የእርካታ ምንጭ በእናንተ ላይ አለ። ወዳጆቼ አታድዋላ ባደራ አድሩ እንታገሩ ጸሎታችን ደብተር አለ ወጣቶች ግን ባል ቢመጣ አያረካ፣ ልጅ ቢመጣ አያረካ። ስትይዙት እስከምታገኙት ትጓጓላችሁ። ከመጣ በኋላ ግን ይሰለች። የማይሰለች ቅዱስ መንፈስ ይገኛል። የማይሰለች እግዚአብሔር መንፈስ ይገኛል አለ። ለጌታ ይሁን። ኢየሱስ ያድናል። እርካታችን ነው መንፈስ ቅዱስ፣ እርካታችን ነው። አዋጅ አለ። ሰይጣን ዛሬ ይቀባል። እርካታችን መንፈስ ቅዱስ ነው። ክብር አለከም፣ ስልጣን አለከም፣ ገንዘብ አለከም። የሚያረካ ምንጭ ተከፍቶለታል። ኢየሱስ ያድናል። ሰው በባህሪ ትንሽ ነገር ከያዘ በኋላ ሌላኛውን ለመያዝ ይዘራል። እግዚአብሔርን በጣም የሚገርም አምላክ ስለሆነ ከሰው ሞት ሰውሮበታል። ስለማያውቀው ሰው ታውቃለች። ሽግግር ስለሆነ ሞት አለ ቢባል ኖሮ ምንም አይሰራም። እግዚአብሔር ግን ሰወረበት። እግዚአብሔር ሰወረበት እንጂ ምንም ነገር ቢኖራችሁ ወዳጆቼ አያረካም። የሚያረካ ግን ሃሌሉያ። ኢየሱስ ያድናል። በመንፈሱ መርካት ይሁንላችሁ። በቅዱሱ መንፈስ መርካት ይሁንላችሁ። ሃሌሉያ። እግዚአብሔር አምላክ የተባረከ ይሁን። ምንድነው? ይሄንን ሐዋርያ ሥራ ዮሐንስ ወንጌል ምዕራፍ 4 ቁጥር 14 ማየት ትችላላችሁ። አንድ አምስተኛው ደግሞ እንደዚህ ይላል። የኃይል ምንጭ ሲከፈት ምንድን ነው የሚያደርገው ስትሉ ትጋት ያለበት የጸሎት መንፈስ ይሰጣችሁ። ኢየሱስ ያድናል። ምን ያለበት? ትጋት። ትጋት ማለት የማይቋረጥ ማለት ነው። ትጋት ካለ የማይቆራረጥ ማለት ወዳጆቼ፣ የማይቆራረጥ የጸሎት ሕይወት ይገጠምላችሁ። ለዚህ ሞዴላችን ማን ነው ስትሉ ኢየሱስ። ክብር ለጌታ ይሁን። ኢየሱስ አብን ያከበረበት አንዱ መንገድ ምንድን ነው ስትሉ በቀን ያስተምራል፣ ስራውን ይተገብራል። በሌሊት ደግሞ ከማህበረሰቡ ለየት ብሎ ይወጣና ከመካከላቸው ይሄድና በትጋት ይጸልይ ነበር። በማለዳ ደግሞ ለሕዝብ የሚሆን መልስ ይዞ ይመጣል። ዛሬ በኢየሱስ ስም የትጋት መንፈስ ላያችሁ ላይ ይምጣ። የጸሎት መንፈስ በላያችሁ ላይ ይምጣ። ጸሎት ምንድን ነው ስትሉ እኔ አልችልም፣ አንተ ትችላለህ። እኔ አልበቃም፣ አንተ ብቁ ነህ። በዚህ ዓመት 2018 እግዚአብሔር ምንም አይነት አንዳንድ ችግሮች እንዳሉ መንፈስ ቅዱስ ጠቁሞኛል። ግን ከችግሩ በላይ በትጋትና በኃይል በመንፈስ ቅዱስ ኃይል ተጸልያችሁ የማይሻገር ትውልድ የለም። የማያልፍ ትውልድ የለም። ትሻገራለህ በጸሎት፣ ታልፈዋለህ በጸሎት። ክብር ለጌታ ይሁን። በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር፣ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር እሆናለሁ። ምን ውሃው አሰጥ እሳቱም ያቃጥልም ይላል አይደል? ከእኛ ጋር እንዲሆን የትጋት መንፈስ ያለበት የጸሎት ኃይል በላያችሁ ላይ ይሁን ዛሬ በኢየሱስ መጽሐፍ ቅዱስ ሲናገር አንዱ ለአንዱ ይጸልይ ይላል። ቀደም እንዳልኳችሁ ቤተክርስቲያንን የሚጠብቀው፣ ቤተክርስቲያንን የሚሞሽረው፣ ቤተክርስቲያንን የሚጠነቀቅላት መንፈስ ቅዱስ ነው። ቤተክርስቲያንን በዚህ ዘመን የሚመራት መንፈስ ቅዱስ ነው። መንፈስ ቅዱስ እንዲመራት ግን ጸሎት ያስፈልጋል። ክብር ለጌታ ይሁን። ምክንያቱም ወደ ቤተክርስቲያን ሰርጎ ሊገባ የሚፈልግ የጨለማ ኃይል ስላለ፣ ደግሞ ዓለምን ደግሞ ሊያደፈርሳት ሊያናውጣት የሚፈልግ ስላለ ዛሬ በኢየሱስን የሚቀጣጠል የትጋት መንፈስ በላያችሁ ላይ አሜን። ጽኑ የሆነ የጸሎት መንፈስ፣ ጉልበታችሁ የተበላ አቅም ያጣችሁ ዛሬ በኢየሱስም ጸሎት ይገጠምላችሁ። እንደ ንስር የምትወጡበት ኃይል ይሰጣችሁ። ክብር ለጌታ ይሁን። አሜን። ታውቃላችሁ በዚህ ዘመን እንደውም እኔ በዚህ ዓመት ደስ ብሎ እግዚአብሔርን ባርኬው በጣም ነው የባረኩት። የሆነ ጊዜ ላይ ነበር አይደል ጸሎት በጣም ከቅዱሳን ጠፍቶ በዚህ ዓመት በ21 ቀን ጸሎት ጊዜ በጣም የሚገርም የጸሎት ህዝብ ነበር።
ደስ አለኝ እግዚአብሔር ሕዝቡን አጥቷል። ዛሬ መንቃት ይሁን። አሜን። ንቁ አለ የሚለው መንቃት ይሁን። አሜን። በምን መንቃት? በጸሎት መንቃት። ክብር ለጌታ ይሁን። ምን ማለት ነው ታውቃለህ? አንተ ስትጸልይ በቀን በሌሊት ስትጸልይ በቀን ያለውን ትቀድመዋለህ። የምትቀድምበትን ኃይል ትቀበላለህ። ዛሬ በኢየሱስ የምትቀድሙበት ኃይል ይገጠመላችሁ። ዘመኑን የምትቀድሙበት፣ ጊዜውን የምትቀድሙበት፣ ክፋትን የምትገጥሙበት በኢየሱስም ጸጋ ይሰጣችሁ። የሚቀጣጠል የጸሎት ምን በትጋት ይሁን። ትጉና ምን በሉ ኢየሱስ ያለ የትጋት ጸሎት ስለ ኢየሱስ ሲናገር ሉቃስ ወንጌል ምዕራፍ 6 ላይ ቁጥር 12 ላይ ማየት ትችላላችሁ። ማቴዎስ 14 ቁጥር 23 ማየት ትችላላችሁ። እንደዚሁ ማርቆስ 6 ቁጥር 46 ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 6 ቁጥር 4 ማየት ትችላላችሁ። የሐዋርያቱ አንዱ የድላቸው ሞዴሎቻችን ሁለቱ ናቸው። አንዱ ኢየሱስ ነው፣ ሁለተኛው ደግሞ ሐዋርያት ናቸው። ሐዋርያቱ ጸልየው ድል አደረጉ። ክብር ለጌታ ይሁን። ሲጸልዩ ሌላ ኃይል ይገጠምላቸዋል። ሲጸልዩ ሌላ ኃይል ይገጠምላቸዋል። ዛሬ በኢየሱስም ኃይል ይገጠምላቸዋል። ዛሬ በኢየሱስም የምትቀጣጠሉበት የምትተጉበት ኃይል ይሰጣል። አሜን። የመጨረሻውና ስድስተኛው ምንድነው? ይሄ ምንጭ ሲከፈት የሚያደርገው ስትሉ ቃሉን ያስተምራቸዋል። ክብር ለጌታ ይሁን። ቃሉን ቅዱሱን ቅባት ሰጠን አይደል የሚለው? ያስተምራቸው ዘንድ ቅዱሱን ቅባት ምን አደረጋቸው? ሰጣቸው። ቅዱሱ ቅባት ምን ያደርጋል? ማለት እንደ ፊክሽን እንዳታነበው፣ እንደ ማንኛውም ነገር እንዳታረም፣ የተለየ ተልእኮ እንዳለ ቀደም ጢሞቴዎስ 3 ላይ ስታነብ ነበር። ታች ምን እንደሚለው የእግዚአብሔር መንፈስ ያለበት ምን መጽሐፍ፣ የእግዚአብሔር መንፈስ ያለበት መጽሐፍ። እኛም ደግሞ በመንፈስ ሆነን ስናነባው የእግዚአብሔር የቃሉ የጊዜው ቃል ይገለጣል። ዛሬ የጊዜውን የአምላክን ፍቃድ የምናውቅበትን ቃል ይገጥምልናል። ኢየሱስ ጌታ። የቃሉ ብርሃን ይብራላችሁ። በኢየሱስም የሚያበራ ቅዱሱ ቅባት በላችሁ ላይ ይምጣ። ኢየሱስ ክርስቶስ ጌታ። ይህንን እንደዚህ ካልኩ ታዲያ እንዴት እናድርግ ስትሉ መንፈሱን ባለማጥፋት መትጋት ይሆናል። የመጨረሻው ንግግር መንፈስን ባለማጥፋት ተልኳችን መፈጸም ይሆናል። ክብር ለጌታ ይቆመን። ሃሌሉያ። ምናልባት እንግዳ ሰው ካለ ዛሬ ወደዚህ ጉባኤ የመጣ ሰው ካለ አንድ ሰው ካለ የመዳን ቀን ዛሬ ነው ይላል፣ ነገ የኛ አይደለም። እንደዚህ አይነት ሰው ካለ እጃችሁ ባካችሁ ሰዎች። አንድ ሰው ካለ የኃጢአትን ዕዳ የከፈለልን፣ የተገጠመውን ድንጋይ ያንከባለለልን፣ እርግማናችንን የሰበረልን ኢየሱስን ወደ ሕይወቴ እፈልገዋለሁ ቀበል እፈልጋለሁ የሚል ሰው ካለ እሺ፣ አላየሁም። ኢየሱስ ያለና ክብር ለጌታ ይሁን። እንጸልያለን። እጆቻችን አንስተን እንጸልያለን። ወዳጆች ታለ ኢየሱስ ይሁን። ዛሬ ይሄ መንፈስ በላያችን ላይ ይመጣ። የኃይል መንፈስ እንደገና ይሰጠን። ለተልእኮ የሚያበቃ እግዚአብሔር ጀምረን እንጨርስ የሚያደርግ መንፈስ ይሰጠን። ክብር ለጌታ ይሁን። የጀመርከው ቢዝነስ ወደ ፍሬያማነት እንዲሄድ፣ የጀመርከው አገልግሎት እንዲፈጸም፣ የጀመርሽው ነገር እንዲከናወን የእግዚአብሔር መንፈስ ይሰጠናል። ዛሬ ይሄ መንፈስ በላያችን ላይ በኢየሱስ ይምጣ። የሚፍለቀለቅ የሕይወት ምንጭ በኢየሱስ ይከፈት፣ በኢየሱስ ይከፈት ይሁን። በኢየሱስ በእናንተ ላይ ጌታ ሆይ እናመሰግንሃለን። ክብር ለስምህ ይሁን በኢየሱስ ከፓስተር ጋር ጸልያ ጌታ ይባርክሽ በሏት እስቲ፣ እድማችሁ በሏት እስቲ። እግዚአብሔር ይባርክሽ፣ እግዚአብሔር ይባረክ። አንድ ማስታወቂያ እናገርና ጸልያለሁ። የልጆች ፕሮግራም ሳምንት ዕለት ከወላጆች የዘላለም አምላክና አባት ቅዱስ እግዚአብሔር ሆይ በእውነት በእንዲህ አይነት ድምቀት በእንዲህ አይነት መንፈስ አብረን ተገኝተን የባረከን የቀደስከን የፈወስከን ጤና የሰጠን አምላክ ክብር ምስጋና ላንተ ይሁን። እስኪ በእልልታ በጭብጨባ ለዚህ ለተገኘ ጌታ እናመሰግንሃለን። ኃይል የምትሰጠን አምላክ መንፈስ ቅዱስ እናመሰግንሃለን። የምታረካን አምላክ
እናመሰግንሃለን። በጸሎት እንድንተጋ የምትረዳን አምላክ መንፈስ ቅዱስ እናመሰግንሃለን። ቃልን የምታበራልን አምላክ መንፈስ ቅዱስ እናመሰግንሃለን። ይህ ጉባኤ በአንተ ቁጥጥር ውስጥ እንዲሆን፣ ቤታቸው በአንተ ቁጥጥር ውስጥ እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ። ቤታቸው በአንተ ክብር የተሞላ ይሁን። ኑሯቸው በአንተ ክብር የተሞላ ይሁን። የሥራ ቦታቸው በአንተ ክብር የተሞላ ይሁን። ወንበራቸው በአንተ ክብር የተሞላ ይሁን። የሚራመዱበት የአንተ ክብር የተሞላ ይሁን። በኢየሱስም ልጆቻቸው የተባረኩ ይሁን። ዘመዶቻቸው የተባረኩ ይሁን። ጎረቤቶች ይሁኑ። ከወገኖች የተነሳ ይህን ቃል ከሰሙ የተነሳ ያንተ ክብር በሰፈራቸው፣ በወላጆቻቸው፣ በዘመዶቻቸው ዘንድ፣ በመስሪያ ቤት ያንተ ክብር በኢየሱስም ይገለጽ። ያንተ እጅ በኢየሱስም ይገለጥ። በዚህ ጉባኤ የታመሙ በኢየሱስም ተፈውሰው ወደ ቤታቸው ይግቡ። ሕመም በኢየሱስም ከላያቸው ላይ ይነሳ። ደዌ በኢየሱስም ይነሳ። በኢየሱስም ይነሳ። ሰላም ያጡ ሙሉ ሰላማቸውን ያገኙ። በረከት ያጡ ሙሉ በረከትን ያገኙ። እግዚአብሔር ሆይ ስለታችን ግራ የታስረበብ እናመሰግናለን። ይህን ቃል በእንዲህ አይነት መንፈስ እንድትናገር አቅም ጉልበት የወቃት አንተ ነህ። ክብር ምስጋና ላንተ ይሁን። በኢየሱስም የተባረከ ይሁን። ቤተሰቧ የተባረከ ይሁን። ኑሯ የተባረከ ይሁን። በቀጣይ ዘመኗ በኃይል እንድታገለግል ያንተ ጸጋና ክብር በሙላት ይከተላል። ዘማሪያን በኢየሱስም የተባረኩ ይሁን። ከዚህ በላይ ያንተ ክብር በኃይል ይከተላቸው። ያንተ ጸጋ ይሙላባቸው። ይህም ጉባኤ ለአንተ ክብር ይሁን። ለአንተ ክብር አሳልፎ ይሰጥሃል። ከዚህ ስንወጣ አብረን እንውጣ። ቅዱስና ጻድቅ በሆነው ልጅ በኢየሱስ ክርስቶስ አሜን። ጌታ ይባርካል።